መጀመሪያ ሲጀመር ወይም መስራርቱ በ1955 ነው የትምህርት ቤት የቆየ ነው ማለት ነው የዚህ ወረዳ አንጋፋ ነው ማለት ነው በ20 ተማሪ የጀመረ እንደዚህ መጣ በአሁኑ ጊዜ ወደ 1800 ተማሪ ነው እዚህ ያለ ማለት ነው ያሮጌ ክላሶች ደግሞ በህዝቡ ተሳትፎ ተሰሩ ክላሶች አንደኛው መስኮቱ የተመቸ አይደለም በሩም የተመቸ አይደለም ሁሉም ወለሉም እንትኑም ስምንቱ አይደለም ብዙ ነገሮች ነው ያለው ጠረጴዛ የለውም መጀመሪያ ወንበሮች የሉም ሰሌዳ የለውም ይሄኛው ግን ወንበሩ ራሱ የድርጅት አግዞን ወንበር አስገብቶልን ብላክቦርድ የሚባለው ይሄ ነገር አስገብቶልን ሁሉም ነገር ተጠቅሞናል ማለት ነው ያኛው ግን ዝም ብለን በኮምፕርሳቶ ምናምን ቀለም ገብተን ምንሰራ ማለት በህዝቡ ስንሰራ ማለት ነው እና በጣም ልዩነት አለው ከአራት ክፍል እስከ 6 ባሮጌ ተማርኩት አዲሱ ደግሞ 7 እና 8 የተማርኩት እዛውስ ገብቶ ለመማር አይመችም አስተማሪ ሲያስተምርም ማስተማሩ አይሆንላቸውም አንዱ ሲሚንቶ ከዛን አቧራ ነው የተሰናጣጠቀ ሲሚንቶ ነው ለዚህ አስተማሪ ሲያስተምሩ ሰሌዳውን ዝናብ ስለሚነካው አይመቻቸውም ለማስተማር አይመቹም ነበር ምክንያቱም አስምና ሳይነስ ያላቸው ልጆች አዋራው ሲነሳ ያማቸውና ከትምህርት ገበታ ያቋርጣሉ በአስተማሪም ሲያስተምር ኮርኒስ ስላሌለው እባብ በዛ ይመጣና ሳር ውስጥ ስለሆነ እባብ በዛ ይመጣና ያስጨንቀን ነበር እንዳንማር በፊት ላይብረሪ የለም ላይብረሪውም ግን አይመችም ለማንበብ ብዙ ቁሳቁሶችና በስርዓቱ አልተቀመጠም መጻፉ ድሮ ላይብረሪ የድሮ መጻፍ እንጂ አሁን የተቀየሩ መጻፍ ያልነበረም ያኔ ደግሞ ለማንበብ እየተቸገር ነበር መጻፍም እዚህ ስላልደረሰ አሁን ደግሞ ከኮምፒውተር አውርደን እናነባለን ለኢትዮጵያ እዚህ ክላሶች ሰርቷል ብዙ ክላሶች ለኛ ለህብረተሰባችን ብዙ ክላስ ሰርቷል ወደ 8 ክላስና አንድ ላይብረሪ አንድ አይሲቲ ክላስ እና አንድ መጻፍ ቤት ሰርቶልናል እንዲሁም 2 ሽንት ቤቶች አሉ የመጸዳጃ ማለት ነው እነዛ ማለት ለሴቶች ለብቻ ለወንዶች ለብቻ ሰርቶልናል ማለት ነው መጀመሪያ የነበረው ትምህርት ቤት አሁን ያያችሁት ይሄ ነው መጀመሪያ ማለት ነው በህዝቡ ብርተሰብ የተሰራ ነው ይሄው ያያችሁት የፈረሰ ነው ይሄኛው ደግሞ ከዛ ወዲህ ከተሰራ የኛ ተማሪዎች በጣም ውጤታማ ሆኗል በህብረተሰቡ ዘንድም በተማሪዎች ዘንድም በመምህራን ዘንድም ማለት ውጤታማ ሆነናል ማለት ነው በዚህም ምክንያት ምንድነው ያገኘነው ውጤት በልዩ አዳሪ ትምህርት ቤት ብዙ ልጆች ከዚያ ወጥተናል እንደ ወረዳም እንደ ኦሮሚያም እንደ ሌላ ዞንም የሄዱ ልጆች አሉ ፍሪውን እንድንማር አድርጎናል ክፍል ውስጥም ዝናብ ዘንቦ ያስቸግረንም ስንጠርገው ማስቸግረንም ሲሚንቶ ስለሆነ ኮርኒስ ስላለው እባብም አይመጣም ነበር ዝናብም ሲዘንብ አያንጠባጠብም ለሱ አዋራም የለውም ሲሚንቶ ስለሆነ ለመማር ማስተማሩ ጥሩ የሆነ እድል ፈጥሮልናል ተማሪዎች የትምህርት ፍላጎታቸው እየጨመረ መጥቷል ለምን ሲባል አይሲቲ ያለን አሁን እዚህ ኮምፒውተር ወደ 25 ኮምፒውተሮች እዚህ ውስጥ አሉ በእነሱ ራሱ አሁን ወደ ልዩ አዳሪ የገቡ ተማሪዎች በሱ ምክንያት ነው በጣም የተጠቀመን እዚያ ላይ ነው ተማሪዎች ከቴክኖሎጂ ጋር እየተገናኙ ሲሄዱ እየሰሩ ሲሄዱ ማለት ነው በጣም እንትናቸው እየጨመረ ይመጣል ማለት ነው ድሮ አይሲቲ ስማርኛ ስንማር አይሲቲ የሚባል ነገር እናቀም አይሲቲ የምንማረው ኮሌጅ ከገባን ካየን በኋላ ነው እንጂ አይሲቲ የሚባል ኮምፒውተር ነገር አናቀም አሁን ግን እኛ ልጆች እዚህ መጥቶ ከአንደኛ እስከ 8ኛ ሲማሩ በተግባር ክላስ ገብቶ ይሄ ምንድነው አካሉን እየፈተሹ ይሄ ምንድነው ባለው እንደ አንድ ሳብጀክት ተመድቦላቸው አስተማሪ ተመድቦላቸው እየተማሩ ነው ማለት ነው በዛ ምክንያት ደግሞ ምን ውጤት ያገኙ ባለው አሁን ወደ አዳሪ ትምህርት ቤት ያለፉ አሉ በዚህ ምክንያት ከኢንፎርሜሽን ጋር ተገናኝቶ ልጆቻችን ማለት ነው በጣም ውጤት ያመጡ ነው ማለት ነው ኮምፒውተር ሳይገባልን ስለ ኮምፒውተር አንማርም አናቅም አሁን ደግሞ ኮምፒውተር ስለገባልን ብዙ ነገሮችን አውቀናል ከኮምፒውተሩ ብዙ መጻፎችን እናነባለን ኮምፒውተር መገጣጠም እንማራለን መሰካትም ተምረናል አሁን ወደፊት ስንሄድ የኮምፒውተሮች ነገር ሲመጡ እንዳንደነግጥ ያደርጉናል ስለዚህ ስለለመድን እዛም
መስራት እንችላለን። ማህበረሰቡ ህዝቡ በህዝቡ ተሳትፎ ነው መሰራ ክላስ የተለያዩ ክላሶች በርጩማ ምን ሁሉም ነገር ማለት ነው። ፕላይ ኢትዮጵያ ደግሞ የድርጅት ይሄን ትምህርት ቤት ከያዘ ወዲህ ግን ብዙ የህብረተሰቡ ፈየው ብለዋል ማለት ነው። ለምን ህብረተሰቡን እያገዘ ነው ማለት ለዚህም በጣም ጥቅም ሰጥቶናል ማለት ነው። የማመሰግነው ፕላን ኢንተርናሽናል ኢትዮጵያና ይሄን ለገነቡት ሰዎች ፕላን ኢንተርናሽናል ኢትዮጵያን በጣም እጅግ አመሰግናቸዋለሁ። ምክንያቱም ይሄንን የመሰለ ኳሊቲውን የጠበቀ ትምህርት ቤት ስለሰራችሁን አመሰግናለን። እኔ ማመስገን የምፈልገው አንደኛ ላይ የነዲ ግቤን ትምህርት ቢሮ እንዲሁም እናንተን ፕላን ኢትዮጵያ እንደዚህ ትምህርት ቤታችን አሳምሮልን ግባችን አሳምሮልን እንደዚህ የሰሩልንና ተሳታፊ ከዚህ ጋር ያላችሁ ነገሮችን ማመስገን እፈልጋለሁ።